ሰበር ዜና የአሰብ ነገር ቁርጥ ሆኗል። ሻቢያ አሁን የሚፈራው አሰብን እነጠቃለሁ በሚል ሳይሆን አስመራን ጭምር አጣለው የሚል ሆኗል። አስመራ ጋዛ ትሆናለች በሚል የሻቢያ ሰዎች ተሸብረዋል። ዛሬ ደግሞ በህዝብ ተወካዮች ምክር ቤት መክፈቻ ላይ የባህር በሩ ነገር ቁርጥ ስለመሆኑና መንግስት ዝግጅቱን መጨረሱ በይፋ ተነግሯል። ከዚህ በተጨማሪም ተጨማሪ ሱ-35 ራሽያ ሰራሽ ሽንጠረጅም ተምዘግዛጊ ተዋጊ ጄቶች ኢትዮጵያ እጅ መግባታቸው ተሰምቷል። ዋነኛ ዓላማቸውም የባህር በር የማምጣት ተልእኮ እንደሆነ ዘገባዎች ጠቁመዋል። በፓርላማው በዛሬው ዕለት አሰብ ላይ ታውጇል። የኢትዮጵያ ህልውና ከቀይ ባህር ጋር የተሰናሰነና የተሳሰረ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ይፋ አድርገውታል። ኢትዮጵያ ከአባይና ከቀይ ባህር መካከል የምትገኝ ሀገር ነች። እጣ ፈንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው በማለት ተደምጧል። በዚህም ኢትዮጵያ ፍትህን ባልተከተለ መንገድና ህዝብን ባላማከለና ባላሳተፈ አግባብ ተገልላ ቆይታለች ሲሉ እቅጩን እወቁት ብለዋል። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት እየሰራ ነው ብለዋል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይን ዓለም አቀፍ የመነጋገሪያ ሀሳብ ማድረግ ተችሏል ሲሉ የሚቀጥሉት ፕሬዝዳንት ታዬ አጽቀሥላሴ በቀጣይነት የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ ብለዋል። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ እንደሚሰራም በይፋ ተናግሯል። በሌላ በኩል በዛሬው ዕለት ሌላ አንድ ወታደራዊ መረጃ ወጥቷል።